ሰላም ውዶቼ እንዴት ናችሁ? አለን እግዚአብሔር ይመስገን። እንኳን አደረሳችሁ ለዓመታዊው ቅዱስ ሚካኤል ክብረ በዓል። እንኳንም አብሮ አደረሰን። ዛሬ እንዴት ዋላችሁ? እንዴት አሳለፋችሁት? ክብረ በዓሉ እንዴት አለፈላችሁ? ድባቡ እንዴት ነበር? እየታሳለፋችሁ ያው እኛ ደግሞ እና አሳያችኋለሁ ቪዲዮ እና አመሰግናለሁ። ሰላም ዋሉልኝ። ለዚህ በዓል ደግሞ እንግዲህ ያላችሁን ሁላችሁ እልል በማለት በምስጋና እንድታመሰግኑ አሁን በድጋሚ ጠይቃለሁ። ከዚህ በመቀጠል እንግዲህ ቀጣይ ከፕሮግራም ላይ እንደተነገረ ከመምህር ፍቅሩ ቀጣይ እንግዲህ የሚኖረን ምኑን ልኮ በእውነት ክብርና ምስጋና ለስሙ ይሁን። ከፍ አድርጋችሁ እግዚአብሔርን በእውነት አመስግኑት። በእውነት እግዚአብሔር ቸር ነው። እግዚአብሔር ቸር ነው። እኔ ይህን ባስብ ቁጥር ህሊናዬ ያርፋል። እኔ ይህን ባሰብ ቁጥር ህሊናዬ እንደዚሁ ከተዘጋጀ የሞት መንጋጋ እያወጣኝ እንደሆነ ሁሌ ይሰማኛል። በዚህ መንፈስ መኖር ያስፈልጋል። እምነታችን የጸና ይሁን፣ ሃይማኖታችን የጸና ይሁን። በቅንነት እንኑር ወገኖቼ። እግዚአብሔር በዙሪያችን እንዲሰፍር፣ መልአኩ በዙሪያችን እንዲገኝ እግዚአብሔር እንፍራ። እግዚአብሔር መፍራት